ዶክተር እኔ ሌላ እዚህ ጋር ላነሳብሽ የምፈልገው ምንድነው ብዙ ጊዜ የሕክምና ባለሙያዎች ለኛ አገር የሚያስፈልጉ ብቻ አገር ያፈራቻቸው የተማሩ ውጭ አገር ሄደው ሲያገለግሉ እናያለን። በጣም ይቆጨኛል። እንዳልነው በሬሾ ሲታይ የሕክምና ባለሙያዎች ካለን የህዝብ ብዛት ጋር ሲነጻጸር በጣም ትንሽ ነውና ይቆጨኛል። እዚህ ላይ ምን ታስቢያለሽ አንቺ? እንዳልሽው ታካሚ ለሐኪም ያለው ሬሾ እኛ ጋር በጣም ከፍ ያለ ነው። በዓለም ላይ ከፍ ያሉት ከሚባሉት ሀገር ውስጥ ነው ኢትዮጵያ። ነገር ግን የኔም ጓደኞች ታላላቆቻችንም እንደሚሉን ከሆነ ለሕክምናና ለባለሙያው እየተሰጠ ያለ ቦታ አነስተኛ ስለሆነ ይመስለኛል። እንደሚባለውም ክፍያችን ከደሞዝ ጀምሮ እንኳን ገና ጀማሪ ይሁንና እስከ ስፔሻሊቲ ድረስ ሰብ ስፔሻሊቲ ያደረገ ሐኪምን እውነት ለመናገር ለመኖር የሚያበቃ አይነት እንትን አይደለም ክፍያ የሚከፈላቸው። ለዛ ነው አብዛኛው ሀገር እየለቀቀ እየወጣ ያለው። ነገር ግን ዞሮ መጨረሻ ላይ ለሀገር ፍቅር ለህዝብ ፍቅር መልሶ የሚያመጣቸው በጣም ብዙ አሉ። በሚሽንም በምንም እያሉ የመጡ እዚህ ያሉትንም ሐኪሞች ኢንስፓየር እያደረጉ የተሻለ ቦታ እንዲደርሱ የሚሞክሩ አሉ። ቁጭቱ ግን እረዳሻለሁ።